ሮም እንዴት ያስችልሻል? እንዴ ሃይማኖቴ ያዘዘኝም ማድረግ አለብኝ። የጣመ እንኳን አይበሉም እኮ እዛ እንትን ያሉት የጣመ አይበሉ ታውቂያለሽ። ገዳም ውስጥ ያሉት የጣመ ሳይበሉ መከራ እያዩ ስለ ክርስቶስ ፍቅር እያለቀሱ እኔ ሶሻል ሚዲያ ላይ ወጥቼ ማላገጥ አልፈልግም። በቃ እኔ በሃይማኖቴ ቀልድ አላውቅም። ቆራጥ እኮ ነች ጎበዝ። እግዚአብሔር ሮሚ ጥሩ አድርገሻል። እኛም እግዚአብሔር መግባት ለምፈለጋችሁ አሁን ማጠፍታችሁ ነው። ጎግል ላይ ያታችሁት ነው እኔን የፈለጋችሁኝ። እኛማ ሮሚዬ አንቺን የሰጠሽን ኃይል ያደለሽን ፈጣሪ ለእኛም ይስጠን ብለን ነው እንጂ እኔ እኮ ሰሞኑን እኮ ይኸው ያለብኝን አይተሻል። የሶሻሉ ሚዲያ ነገር እና ሳምንት ሊሄድበት እያሟሟክ ስለሆነ ማማት ነው ብላይ ስትይ ቆሌን የተገፈፉ አሁን አንድ ሳምንት ልጠብቅም ቤታዮ ቻያቸውና ቻያቸው ከዛ ሰኞ ጠዋት እንጀምራላችሁ። እኔ እናንቺ እኔ አርገኝ ቢያቸው ሁሏንም አይቻቸዋለሁ። ደርሶኛል። እንዲህ ሮሚ ግን እኔም አንድ ጥያቄ አለላ እንጂ እኔ አሁን ለምሳሌ ክርስቲያን ነኝ፣ አንቺ ለምሳሌ ሁለታችንም በክርስቶስ ነው የምናምነው። ኦፍኮርስ ለምንድን ነው ሃይማኖታችን የምንከፋፈል? አንድ ሆነን እኔም አንቺ የምታደርጊውን ነገር ሰምቼ ለምን አላደርግም? አትችልም። እንደዚህ ያለያየ ነው። አሁን እኔ ያልኩህን አድርግ። አንድ ነን እኮ አንድ ነን። በኢየሱስ የተማመነ ሁሉ አይወድቅም ይላል መጽሐፍ ቅዱስ ማለት። አንድ ነን እኮ አውቀው እኮ ነው ሰዎች የሚለያዩን እንጂ